ሰላም የዩቲዩብ ቻናል የቤተሰቦች እንግዲህ ሀብ ትራቭል ነኝ። ዛሬ እንግዲህ በመጀመሪያ ቪዲዮ መርካቶ ምናለሽ ተራ ተገኝቼ ወደ እናንተ የማሳያችሁ ቪዲዮ አስገራሚ የሆኑ እቃዎች የምትመለከቱበት ቪዲዮ ነው ማለት ነው። ዛሬ ከጠዋቱ ነበር የሄድኩት። በጠዋቱ ሄጄ ያዩኋቸው አስገራሚ እቃዎች እየተመለከትኩ እገኛለሁ። እንግዲህ እዚህ አካባቢ የምትመለከቱት እቃዎች እንግዲህ እንደምትመለከቱት በጣም የድሮ እቃዎች ናቸው። የቤት ቁሳቁሶች እንዲሁም የተለያዩ የድሮ እቃዎች፣ ጌጣጌጦች እየተመለከቱ እገኛለሁ። አስገራሚ እቃዎች ናቸው ያሉት እዚህ አካባቢ፣ ፍሪጆች እንዲሁም ጁስ መፍጫዎች እና ያው እንደምትመለከቱት ይሄ እቃ የድሮ እቃ ነው። በጣም የቆየ እቃ ነው እና በሚፈለግበት ሰዓት የማይገኝም። አሁን መርካቶ ምናለሽ ተራ ከሄዳችሁ ይህንን እቃ ማግኘት ትችላላችሁ። ደግሞ የሚገርመው ርካሽ ነው፣ በጣም ርካሽ ነው። ያው እንደምትመለከቱት መጥበሻ እቃዎች፣ በተለይም ለወንድ ላጤ የሚጠቅሙ ሳሙናዎች ያው በርካሽ ናቸው። አሁን እነዚህም ሳሙናዎች የምትመለከቷቸው ነገሮች በጣም ከ50 ብር ጀምሮ የሚገኙ እቃዎች ናቸው። ሶላር እንዲሁም ላፕቶፖች እንደምንመለከተው ይሄ ላፕቶፕ ነው። እንዲሁም የቀረጻ ሲስታንዶችም ይገኛሉ እዚህ አካባቢ። ላይቶች እንደምንመለከተው ይሄው መዶሻዎች፣ መቆፈሪያዎች እና አካፋዎች ይሄው እንደምትመለከቱት አስገራሚ እቃዎች ናቸው ያሉት ማለት ነው እዚህ አካባቢ። እንዲሁም የተለያዩ ሽቦዎች፣ ማሽኖች እና የተለያዩ ጥቃቅን እቃዎች ይገኛሉ። ከትንሽ እቃ እስከ ትልልቅ እቃ የሚገኝበት ምናለሽ ተራ በሳምንት እሁድ ቀን ይደምቃል ማለት ነው። የተለያዩ ሰዎች እዚህ ይገኛሉ፣ እቃ ፈልገው ይመጣሉ። ነገር ግን ምን መሰላችሁ፣ እዚህ አካባቢ አሁን ሌባ ደግሞ ይበዛበታል መሰለኝ። በጥንቃቄ ነው ሰው እየገዛ ያለው። በጣም አስገራሚ እቃዎች ነው እየተመለከትኩ ያለሁት። በጣም የሚገርሙ እቃዎች፣ ኦሪጂናል እቃዎች እየተመለከትኩ እገኛለሁ። ተመልከቱት። አሁን የሚገርም እቃዎች ናቸው ያሉት። በጣም ኦሪጂናል እቃ። ያው ላፕቶፖች፣ ፒሲዎች አሉ እንደምንመለከተው። ሰዎች በግርምት ነው እየገዙ ያሉት። መፍቻዎች፣ መዶሻዎች። ሌላኛው ደግሞ እንግዲህ እንደምትመለከቱት አልባሳቶች፣ የተለያዩ ከልጅ እስከ አዋቂ የተለያዩ ለክረምት የሚሆኑ ልብሶች እየተመለከትኩ ይገኛሉ። በጣም ኦሪጂናል ልብስ ናቸው ያሉት። ቦንዳ ይመስላሉ እንጂ በጣም ኦሪጂናል ልብሶች እየተመለከትኩ ይገኛሉ። በዛ ላይ በጣም ርካሽ ነው፣ በጣም ማለት ነው። ያው ባጎች፣ ሰው በግርምት ነው እየገዛ ያለው። እዚህ ገብቶ ማይገዛ የለም እንግዲህ፣ ሳይገዛ የሚወጣ ሰው የለም። በጣም ርካሽ ነው። በጣም ያስጎመዣሉ ልብሶቹ፣ እቃዎቹ፣ የተለያዩ ጥቃቅን እቃዎቹ አሉ። እዚህ ጋር ስልክ ከቨሮችም ከፈለጋችሁ በርካሽ የምታገኟቸው ነገሮችም እዚህ ይገኛሉ ማለት ነው። ያው እንደምትመለከቱት የቲክቶክ ላይቶችም እዚህ እየተመለከትኩ ይገኛለሁ። ያው ገበያው ደምቋል በጣም። እሁድ ቀን በጣም ነው የሚደምቀው። እንደምትመለከቱት በጣም ብዙ ሰው አለ። ጠዋት ነበር የሄድኩት። ጠዋት ካልሄዳችሁ እንግዲህ ይመረጣል። ተመርጦ ነው የምታገኙት። እቃው ሊያልቅ ይችላል። ከሰዓት ምንም ላታገኙ ይችላል ማለት ነው። ያው ማሽኖች፣ የተለያዩ ማሽኖች እንደምትመለከቱት ተመልከቱ። በጣም አስገራሚ እቃዎች ነው ያሉት እዚህ አካባቢ። የድሮ ትሪዎች ተመልከቱ። ለጌጣጌጥ ይሄን ብትገዙ ለቤት ማሳመሪያና ማስዋቢያ ይሆናሉ ማለት ነው። እዚህ አካባቢ በተለይ ተመልከቱት። በጣም የሚገርም ነው። ጭልፋዎች፣ የድሮ እቃዎች ናቸው ያሉት። ከየት እንደመጡ ራሱ በጣም አስገራሚ ናቸው። እንደምትመለከቱት ይሄ ልብስ የሚሸጥበት አካባቢ ነው ማለት ነው። ሰው ጥቅጥቅ ብሎ በቃ መተፋፈኛ የለም ራሱ። ይኸው ተመልከቱት። መንገዱ ላይ ራሱ በጣም ብዙ ሰው ነው ያለው። ቆሞ ይሸጣሉ። የተለያዩ ሰዎች መጥተው ልብሶች፣ ጫማዎች፣ ልብሶች በተለይ ከ200 እስከ 1000 3000 ድረስ ያሉበት አጋጣሚም አለ። ጫማ ርካሽ ነው እዚህ። የተለያዩ ነገሮችም ርካሽ ነው ማለት ነው። መርካቶ እንደሚታወቀው በብዙ ሰዎች የሚታወቅ ነው ማለት ነው። ነጋዴዎች እዚህ እሁድ ቀን እዚህ ነው የሚገኙት። መሀል ብትገቡ አሁን ጸጥ ረጭ ብሏል። አሁን መርካቶ
ከሰኞ እስከ ቅዳሜ ድረስ በጣም ጫጫታና የንግድ ማዕከል ነው ማለት ነው። ውስጥ ብትገቡ አሁን ጸጥ ያለ ቦታ ነው። አሁን ምናለሽ ተራ ይሄ ሰው የበዛበት በእሁድ ቀን ደግሞ በጣም ብዙ ሰው የሚገኝበት ስፍራ ነው ማለት ነው። ተመልከቱ። አስገራሚ እቃዎች ያሉበት ስፍራዎች ናቸው ማለት ነው። መርካቶ ከጥንት ጀምሮ የነበረና የነጋዴዎች ስፍራም እንደሆነ ይታወቃል ማለት ነው። ነገር ግን አንዳንዶቹ ቦታዎች እየፈረሱ ይገኛሉ። ሽቶዎች ተመልከቱ። አሁን እዚህ አሁን ይሄ ከ700 ከ800 ጀምሮ ነው እንደዚህ ልብሶችም የሚገኙት ከ700 እስከ 800 ብር ተመልከቱ። እዚህ ጋር ደግሞ ስልኮች፣ ጥቃቅን ስልኮች በጣም ርካሽ እኮ ናቸው። በጣም ማለት ነው። ለነጋዴዎች ምቹ የሆነው መርካቶና ምናለሽ ተራ ነጋዴዎች መጥተው የሚገዙበትና ሌላ ቦታ ሄደው የሚያተርፉበት ስፍራ ነው ማለት ነው። እዚህ አካባቢ የፈለጋችሁትን ነገር የፈለጋችሁትን እቃ የምታገኙበት መርካቶ ነው ማለት ነው የሚገኘው። ምናለሽ ተራ ነው ያለሁት። ውድ ተመልካቾቼ በጣም አስገራሚ ነገር ነው። ተመልከቱ። ልብሶች በጠዋቱ ነው የገቡት። እኔ 1 ሰዓት አካባቢ ነበር የሄድኩት። ነገር ግን ጥቅጥቅ ብሏል ገበያው። በጣም አስገራሚ ነገር ነው። ተመልከቱ። እዚህ አካባቢ ልብሶች፣ ሽፎኖች፣ ሻርፖች፣ የሴት ልብሶች ነው የሚገኙበት ማለት ነው። እዚህ አካባቢ ደግሞ ጫማዎች ውጪ ነው የሚሸጡት ማለት ነው። አስገራሚ እቃዎች የሚገኙበት ምናለሽ ተራ በእሁድ ቀን በጣም ይሞቃል ገበያው ማለት ነው። ውድ ተመልካቾቼ አሁን የምገኘው እንግዲህ ምናለሽ ተራ ነው። ቪዲዮውን ከተመቻችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ሁኑ። አዲስ ቻናል ነው እንግዲህ የተለያዩ ስፍራዎችም በዚህ ቻናል አስደናቂ ስፍራዎችና አስገራሚ ቦታዎችም የማስቃኛችሁ ይሆናል። ሀብ ትራቨል ነው። እንግዲህ አሁን መዳረሻው መስከረም ነው ማለት ነው። የተለያዩ በዓላቶች ከፊታችን እየመጡ ነው። አሁን ክረምቱም አልቋል። ነሐሴ ላይ እንገኛለን። ዛሬ እሁድ ነው። ክረምቱ መገባደጃ ላይ እንገኛለን። እንግዲህ መርካቶ ምናለሽ ተራ የተለያዩ ስፍራዎችና የተለያዩ እቃዎች እያስጎበኘኋችሁ እገኛለሁ። እንግዲህ እናንተም በምትመጡበት ሰዓት እንግዲህ ጠዋት ብትመጡ ይመረጣል። ከሰዓት ከምትመጡ ጠዋት ብትመጡ ይመረጣል ማለት ነው። ከሰዓት ተመርጦ ነው የሚያልቅበት። የፈለጋችሁትን እቃ ላታገኙ ትችላላችሁ። ሰው ጠዋት ነው የሚመጣው። ምክንያቱም ይህንን አውቆ ጠዋት የተመረጠበት አንገዛም ብለው ጠዋት መጥተው ይገዛሉ እዚህ ማለት ነው። የፈለጋችሁትን ነገር የፈለጋችሁትን እቃ እዚህ ማግኘት ትችላላችሁ። በተለይም የድሮ እቃ ከፈለጋችሁ ጠፍቶ የነበሩ እቃዎች፣ ጌጣጌጦች፣ የግድግዳ ላይ ቁሳቁሶችና ካልቸራል እቃዎችን ከፈለጋችሁ እዚህ ምናለሽ ተራ እዚህ መርካቶ ማግኘት ትችላላችሁ ማለት ነው። እንዲሁም ለክረምት የሚሆኑ አልባሳቶች፣ ጃኬቶች፣ ሹራቦች፣ ሱሪዎች፣ ለስራ የሚሆኑ ጫማዎች፣ የተለያዩ አልባሳቶችም እዚህ ማግኘት ትችላላችሁ ማለት ነው። እንዲሁም ለቲቪ፣ ፒሲ እንዲሁም ላፕቶፖችም እዚህ ማግኘት ትችላላችሁ። በተለይም ደግሞ የድሮ ማይሰበሩ ብረት ድስቶች፣ ጭልፋዎች፣ መጥበሻዎች እየተመለከትኩ እገኛለሁ። ተመልከቱ። ቲሪዎች የድሮ የማይገኙ እቃዎች ናቸው እኮ እነዚህ። በጣም የማይገኙ ፍሪጆች፣ በጣም አስገራሚ ጌጣጌጦች። ያው ተመልከቱ። በጣም ነው የሚደንቀው። በጣም ነው የሚገርመው። ያው ቲቪዎች፣ ጂፓሶች፣ ተበላሽተው የተቀመጡ ጂፓሶች። እነዚህ አሁን ገበያ ላይ ሱቆች ብትሄዱ በጣም ውድ ናቸው። እዚህ ግን ብትመጡ የድሮ ስለሆኑ ቢሰሩ እንኳ በጣም ጠቃሚ ናቸው ማለት ነው። እዚህ የተገዙት በጣም ነው የሚጠቅሙት። ተመልከቱት። በጣም የልጆች መጫወቻ እዚህ ማግኘት ትችላላችሁ።
ጂፓሶች፣ ያው ካሜራ ማስቀመጫዎች፣ እንደውም ካሜራ ራሱ ይገኛል እዚህ። ዛሬ በአጋጣሚ ያላገኘሁም እንጂ ድንገት ከመጣችሁ የቀረጻ የሚሆኑ ሲስታንዶች፣ ላይቶች እና ካሜራዎች እዚህ ማግኘት ትችላላችሁ ማለት ነው። እንዲሁም ስልኮችም እዚህ መገኘት ይችላሉ ማለት ነው። የሚሰሩ ስልኮች፣ ባትሪዎች፣ ቀፎዎች፣ የድሮ ቲቪዎች፣ የተለያዩ ነገሮች ማግኛ ይህ ምናለሽ ተራ ነው ማለት ነው። በጣም አስገራሚና አስደናቂ ስፍራ መሆኑን በቪዲዮ የማስመለከታችሁ ይሆናል። ውድ ተመልካቾቼ አሁን ከኔ ጋር ቆዩ። ብዙ ማስቃኛችሁ ነገሮች ይኖራሉ። ተመልከቱት። የድሮ ቲቪ፣ ቴሌቪዥን፣ ቴፕ ተመልከቱት። ሰው በግርምት ነው አይቶት የሚሄደው ማለት ነው። ቡና መፍጫ ማሽኖችና የተለያዩ መፍጫዎች ይገኛሉ እዚህ አካባቢ እየተመለከትኩ እገኛለሁ። ዋው! ይህ መፍቻዎች፣ ሜትሮች፣ መለኪያዎች፣ ፍሪጆች፣ መፍጫዎች፣ ጁስ መፍጫ ማብረጃዎች፣ ሻይ ማፍያ፣ ጉድ እኮ ነው። በጣም አስገራሚ ነው። በጣም ማለት ነው። ተመልከቱት። ስቶቭ፣ ሶኬቶች፣ የተለያዩ ነገሮች እዚህ አካባቢ የሌለ ነገር እንግዲህ ምግብና የሚጠጣ ነገር ብቻ ነው የሌለው። በጣም አስገራሚ ስፍራዎች ናቸው። ተመልከቱት። ይህን እቃ ተመልከቱ። ይህን እቃ ተመልከቱት። በጣም አስገራሚ ኦሪጂናል እቃ እኮ ነው። ተመልከቱት። ከየት እንደሚያመጧቸው ደግሞ ራሳቸው ነው የሚሰሩት። የሚጠጋግኑትም ራሳቸው ናቸው። የሚያመጡትም የሚሸጡትም ራሳቸው ናቸው። በጣም አስገራሚ እቃዎች ያሉበት መርካቶ ምናለሽ ተራ እገኛለሁ። ያው ተመልከቱት። ዋው! የሚገርም ነው። በጣም የሚገርም እቃዎች፣ በጣም የድሮ እቃዎች ናቸው። ሽቦዎች እዚህ አካባቢ ተመልከቱ። ዋንጫ ራሱ ተመልክቻለሁ። ከየት እንደሚያመጧቸው አስገራሚና አስደናቂ እቃዎች፣ መዘብዘቢያዎች፣ ባልዲዎች። እነዚህ አሁን አዳዲስ ናቸው። ስቶቮች፣ ሻይ ማንኪያዎች፣ ሻይ መጠጫ ብርጭቆዎች፣ ማይሰበሩ ኦሪጂናል እቃዎች፣ የልጆች መታጠቢያ ማስቀመጫ፣ ያው ቱታዎች፣ ሹራቦች፣ ቲሸርቶች በርካሽ 200 300 ብር ጀምሮ ተመልከቱ። ያው መዘፍዘፊያዎች፣ አዳዲስ እቃዎች፣ በጣም ርካሽ እቃዎች ተመልከቱት። ይሄ የገበያ ማዕከል ተመልከቱት። ልብሶቹ በጣም የሚያምሩ ልብሶች አሉ እዚህ አካባቢ። በጣም አስገራሚ ልብሶች፣ ሺቲዎች፣ ኦሪጂናል ሱሪዎች፣ ዋው! ሸሚዞች፣ አስገራሚ ኦሪጂናል ሸሚዞች፣ ሱሪዎች፣ ጂንስ ሱሪዎች ተመልከቱት። የሚገርም አልባሳቶች የሚገኙበት ምናለሽ ተራ
በጣም አስገራሚና አስደናቂ ስፍራ ነው ማለት ነው። ገበያው ደምቋል፣ ደርቷል በጠዋቱ። ዝም ብለን እንሂድ። ተመልከቱ ይህንን እቃ ተመልከቱት። ዋው! ከጫፍ እስከ ጫፍ ገበያው በቃ ጭንቅንቅ ብሏል። በጣም በሰው ብዛት ግፊያው አምጣው ነው። በተለይ ደግሞ ይሄ ወደ ውስጥ ከገባችሁ በጣም ብዙ ሰው ነው ያለው። እዚህ አካባቢ ትንሽ ቀነስ ብሏል። እንግዲህ ማታ ነው ብዙ ሰው የሚመጣው ወደዚህ ሰፈር። ደግሞ ልብስና የተለያዩ ጫማዎችም የሚገኙበት ስፍራዎች ናቸው። ምናለሽ ተራ ወደዛ አልፈ ነው መጥተናል ወደዚህ ማለት ነው። እዚህ አካባቢ ልብሶች፣ ባቦች እንዲሁም የተለያዩ ጥቃቅን ነገሮችም የሚገኙበት ስፍራ ነው እዚህ አካባቢ ማለት ነው። ተመልከቱት። አሁን እዚህ አካባቢ ያው ልብሶች፣ ሱሪዎች በአንዳንድ ሺህ ብር ጀምሩ። እነዚህ ቲሸርቶች ደግሞ በ150 200 ጀምሩ። ይህ ሰውዬ አሁን ይህ በርሜል ሊሸጠው ነው እየወሰደ ያለው። ጫማ ከ1200 ጀምሩ ያለበት ስፍራ ነው ማለት ነው። ተመልካቾች አሁን ተመልከቱት። ይሄ ኦሪጂናል ተመልከቱት። ይሄ ሀብሎች ሳይቀሩ አሮጌዎቹ ኦሪጂናል ናቸው። እንደው አዳዲሶቹ በቅርብ የተመረቱ ቢሆኑ የቆዩት ግን አሮጌዎቹ ኦሪጂናል እቃዎች ናቸው ማለት ነው። ያው ተመልከቱ። ለጌጣጌጦች ጠርሙሶች። ውድ ቤተሰቦቼ መርካቶ ላይ የሚገኘው ምናለሽ ተራ ያስቃኛኋችሁ የተለያዩ ቁሳቁሶች፣ የተለያዩ የቤት እቃዎች፣ ልብሶች እንዲሁም የተለያዩ የድሮ እቃዎችም አሳይቻችኋለሁ በትንሹም ቢሆን። በቀጣይ ቪዲዮ እስከምንገናኝ ደግሞ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። መርካቶ ላይ የነበረን ቆይታ ይህንን ይመስል ነበረ። ሀሳብ አስተያየታችሁን ኮሜንት ላይ አሳውቁኝ። በሌላ ቪዲዮ አስደናቂ ስፍራዎችም የማስቃኛችሁ ይሆናል። በቀጣይ እስከምንገናኝ ሰላም ሁኑልኝ። ወዳችኋለሁ። ቻው ባይ